ቪዲዮአችሁ ሁሌም ቫይራል እንዲወጣ ትፈልጋላችሁ። 90% ቫይራሊቲ ዲፔንድ የሚያደርገው ከ3 እስከ 5 ሰከንድ ድረስ የምትጠቀሟቸው ሁኮች ላይ። ስለዚህ ከዚህ በኋላ እነዚህ 3 አይነት ሁኮች በደንብ መጠቀም ይኖርባቸው። አንደኛ ኦዲዮ ሁክ። እናንተ መጀመሪያ ላይ የምትናገሩት ነገር በብዙ አይነት መንገድ ማቅረብ ይቻላል። ዝርዝሩን የምትፈልጉ ከሆነ ኢንቦክስ አድርጉልኝ እንዳለ ልክላችኋል። ሁለተኛ ቪዥዋል ሁክ። መጀመሪያ የምትናገሩት ነገር ቪዥዋሊ ወይም በምስል ማሳየት። ለምሳሌ አሁን የዚህ ቪዲዮ መጀመሪያ ነው። ቪዲዮአችሁ ሁሌም ቫይራል እንዲወጣ ትፈልጋላችሁ። እዚህ ጋር የሆነ ቪዲዮ ቫይራል ሲወጣ ተመልክታችኋል። ይሄንን ቪዥዋል ሁክ እንለዋለን። የመጨረሻው ቴክስት ሁክ። ይሄ ደግሞ ቪዲዮአችሁ ላይ የምትጽፉት ነገር። እንደ ምሳሌ አሁንም የዚህ ቪዲዮ መጀመሪያ ላይ እንመለስ። ቪዲዮአችሁ ሁሌም ቫይራል እንዲወጣ ትፈልጋላችሁ። ይሄንን ቴክስት ሁክ እንለዋለን። ፕሊስ ይሄ በጣም ጠቃሚ ስለሆነ እንዳታውቁት። እነዚህ 3 ዋና ሁኮች የመጀመሪያ ከ3 እስከ 5 ሰከንድ ላይ ከተጠቀማችሁ የተመልካቹ አይምሮ በአንድ ጊዜ ብዙ ስራ እንዲሰራ ስለምታደርጉ ከሌሎች ቪዲዮዎች በተለየ አቴንሽኑን ታገኛላችሁ። ይሄንን አስተካክላችሁ ደስ የሚለውን ውጤት ተመልከቱ። ቴንክ ዩ